ሻሎም ውዶች እንዴት አደራችሁ? ዛሬ የእግዚአብሔር ቃል ሉቃስ 5:21 ላይ የመከረኝን ምክር ላካፍላችሁ ብዬ ነው የመጣሁት። ሉቃስ 5:21 ላይ ኢያሪዮስ የሚባለው የምኩራብ አለቃ ልጁ ታማበት ኢየሱስ እግር ስር ላይ ወድቆ በመንገድ ላይ እባክህ ልጄን ፈውስልኝ ብሎ ሲለምነው እናያለን እና ኢየሱስም እሺ ብሎ ከሱ ጋር መሄድ ሲጀምር ድንገት በመንገድ ላይ አንዲት የተቸገረች ሴት በጣም ብዙ ሰው እያጋፋው ባለበት ሁኔታ ያቺ የምናቃት የ12 ዓመት ደም የፈሰሳት ሴት መንገድ ላይ ታገኘዋለች። መንገድ ላይ ታገኘውና ጀስት ምን ብላ ነው ያሰበችው? ምን እናቃለን እኛ እንደምታውቁት የልብሱን ጫፍ ብነካ እፈወሳለሁ ብላ አምናለችና ጠጋ ብላ በሰዎች ውስጥ እየተጋፋች የልብሱን ጫፍ ነካች ማለት ነው። ከዛ ተፈወሰች። በዚህ መካከል ኢየሱስ ያው ምንም መጋፋት ቢኖርም ሰው እንደነካው ኃይል ከሱ እንደወጣ ቆም ብሎ መነጋገር ጀመረ ማለት ነው። ማን ነው የነካኝ የሚለውን ብሎ ሲል ጀስት መደበቅ ስላልቻለች መጣችና ኮንፌስ አረገች። እኔ ነኝ አለች። ከዛ ያንን ሁኔታዋን ሁሉም ሰው ሰማ ማለት ነው። ኢያሪዮስም ሳይቀር ኢያሪዮስም ቆሞ እየሰማ ነው። እንደኛ ሐሳብ ኢየሱስ ባይቆም ያቺኛዋ ልትሞት የደረሰች ሕፃን ናት የኢያሪዮስ ልጅና በጣም ጭንቅ ውስጥ በነበረበት ቶሎ እንዲሄድለት ነው የሚፈልገው። እኔም እንደዛ ነው የምፈልገው። እንግዲህ እኔ ብሆን ቶሎ እንዲሄድልኝ የትኛውን መንገድ ላይ ምንም አይነት ጉዳይ እንዳያቆመው ነበር የምፈልገው። ነገር ግን በመካከል ፕሮግራም ያልተያዘላት ያልታሰበች ሴት በድንገት መታ ተፈወሰች ማለት ነው። በዛ ሰዓት ኢያሪዮስ እየሰማ እያየ ነው። እንግዲህ በእኛ ዘመን እኔና እናንተ ምንድነው የምናስበው? በዚህ ሰዓት እንዴት የሷ ፈውስ ቀደመ? እንዴት የሷ ጸሎት ቀደመ? እኔስ ብለን ነበር የምንጨነቀው። ኢያሪዮስም እንደዛ እያሰበ ያለ ይመስለኛል። ጀስት እኔ ገና መቼ ነው የምታሰበው? የኔ ልጅስ መቼ ነው የምትፈወሰው? ቶሎ ብሄድልኝ ወደ ቤት ብሎ ነው የሚያስበውና ነገር ግን ጌታ አንድ ነገር አለ። ልጄ ሆይ እምነትሽ አድኖሻል አላት። እምነትሽ አድኖሻል አላትና ልክ መሄድ ሲጀምሩ የኢያሪዮስን እምነት የሚፈታተን መልእክት ከቤቱ መጣ። ምን አሉ? ልጅቷ ሞታለች እና መምህሩን አታድክም፣ ልጅቷ ሞታለች ብለው መልእክት ይዘው መጡ ማለት ነው። ይሄ በጣም ከባድ ነው። ኢያሪዮስ ቅድም ነው ለጌታ የተናገረው። ጌታ መንገድ ላይ እየሄደ ነው። በመንገድ ላይ ደግሞ ሌላ አገልግሎት አጋጥሞት ሌላ